بسم الله الرحمن الرحيم السلام عليكم ورحمة الله وبركاته ودنا يتكبراتشو ወንድሞቼ እና እህቶቼ እንደምናችሁ ሰላም ናችሁ አልহামዱሊላህ ደህና ነኝ የዛሬውን ቪዲዮ እባካችሁ ሁላችሁም በተቻላችሁ አቅም ሼር አድርጉና ለወንድሞቼ ለእህቶቼ አድርሱልኝ ምክንያቱም በዚህ ጉዳይ ላይ የምናገረው ግለሰብ ቢያየውና ከሚሰራው ስራ ቢታረም በሚል ነው ሁላችንም እንደምናውቀው ኢትዮጵያ ላይ ብሔራዊ ምክክርና ውይይት እየተደረገ ነው ያለው በዚህ ውይይት ላይ በተለያዩ እርከኖች ተከፋፍለው ኡስታዞች የሃይማኖት አባቶች የሀገሪቱ አዋቂ ሽማግሌዎችና መሰሎቻቸው እንዲሁም ደግሞ በትምህርትም ጉዳይ ላይ ልሂቃን ሰብሰብ ብለው እየተመካከሩበት ትናንትና ሀገራችን እንዲህ ነበረች ነገ ላይ ደግሞ እንዲህ ብትሆን ይበጃታል የሚለውን ነገር እያስቀመጡ ነው ያሉት ይሄ ነገር ሲደረግ ከሙስሊሙ ማህበረሰብ ሙስሊሙን ይወክላሉ የተባሉ ብዙ ወንድሞቻችን እዚያ ውስጥ ገብተዋል ከገቡ ወንድሞች መካከል ደግሞ ኡስታዞቻችን አሉበት እነኚህ ኡስታዞቻችን አላህ በረካ ያድርጋቸውና የሙስሊሙ ማህበረሰብ ለዘመናት በውስጡ ይዞት የነበረውን ቢጮህ እንኳን ሰሚ ያጣውን ጥያቄዎቹን ይዘው ነበር የሄዱት ከነኚህ ጥያቄዎች መካከል ከፊሉን እንኳን ብናነሳ በኒቃብ የመማር ጉዳይ አንደኛ ሲሆን ሌላኛው ነጥብ ደግሞ የሃይማኖት ጉባኤ ላይ የሙስሊሙ ማህበረሰብ በአንድ አካል ብቻ ሲወከል ሌላው ሃይማኖት የክርስትና ሃይማኖት ደግሞ በስድስት አባቶች ይወከላል ድምጽ ይሰጥ ከተባለ የሙስሊሙ አንድ ድምጽ የክርስትናው ደግሞ ስድስት ድምጽ ሆኖ የድምጽ ብልጫው ላይ ኢሚዛናዊነት ይፈጠራል ሶስተኛው ጥያቄ ደግሞ ስለ ሰላት ጉዳይ ነው በስራ ቦታ ላይ ሰላት በደረሰበት ሰዓት ስለ መስገድ ጉዳይ አራተኛው ነጥብ ደግሞ ስለ ጁምዓ ቀን ጉዳይ አምስተኛውና ከባዱ ነጥብ ደግሞ ስለ ካላንደር ጉዳይ ነው ሀገራችን ሴኩላር ሀገር እስከሆነች ድረስና ሙስሊሙም ክርስቲያኑም ለሀገሪቷ እኩል ልጆቿ እስከሆኑ ድረስ ሀገሪቷ የምትገለገልበት ካላንደር አሊያም አሁን ያለው ዓመተ ምህረት የሚባለው የሚቀጥል ከሆነ ዓመተ ሂጅራም ጎን ለጎን መጠቀም እንዲቻል ይፈቀድልን ካልሆነ ግን ዓመተ ምህረት ተብሎ ከሆነ እምነት ጋር ነገሮችን ከመለጠፍ ይልቅ ሙሉ በሙሉ ልቅ አድርጎ ማስቀመጡ ይሻላል በኢትዮጵያ አቆጣጠር በሚል ማስቀመጡ ይሻላል የሚል ብዙ ሐሳቦች ይሄን ሐሳብ ሁላችሁም እንደምታውቁት የሙስሊሙ ኡማ የረጅም ጊዜ ጥያቄ ነው ይሄንን ጥያቄ ኡስታዞቻችን ይዘው አንድ በአንድ ሄደው አቅርበውታል በጣም በሚያሳዝን መልኩ ባልጠበቅኩትና ባስተነገጠኝ መልኩ ኡስታዝ የሚባሉ አንዳንድ ግለሰቦች በዚያው መድረክ ላይ ብዙ ኡስታዞቻችን ዋጋ ከፍለውበት የመጣው መድረክ ላይ ብዙ ኡስታዞቻችን በእስር እንግልት ብዙ ነገር አይተው ጤናቸውን አጥተውበት እስር ቤት ላይ ስንት አመት ከርመው ብዙ ወንድሞች ደግሞ ህይወታቸውን አጥተውበት የመጣውን እድል ይሄን ሁላ ዋጋ የከፈለውን የሙስሊሙን ማህበረሰብ ጥያቄ ከማድረስ ይልቅ አንዳንድ ወንድሞቻችን የመረጡት እንደ ቀልድ አድርገው መድረኩ ላይ ቆመው የኒቃብ ጉዳይ ሲነሳ ኒቃብ ላይ ያፌዙ የሰላት ጉዳይ ሲነሳ ሰላትን ቀለል ያደረጉ የካላንደር ጉዳይ ሲነሳ የሙስሊሙን ጥያቄ እያጥላሉ እያብጠለጠሉ ማብጠልጠል ብቻ አይደለም ኢቭን ያንን ጥያቄ ያነሱትን አካላት በሌላ እይታ እንኳን እንዲታዩ ያደረጉ ነገሩን ታህሚሽ ለማድረግ ሲንቀሳቀሱ ነበር እነኚህ ወንድሞቻችን ሁለት ወንድሞች እንደሆኑ ነው የደረስኩበት እነኚህ ሁለት ወንድሞች አንደኛው ወንድማችንም የአንድ ግሩፕ መሪ ተደርጎ ነው የተሾመው ሁለተኛው ወንድማችንም የሌላ ግሩፕ መሪ ሆኖ ነው የተሾመው አንደኛው በስመ ኡስታዝ ነው እዛ ውስጥ ያለው አንደኛው ደግሞ አይደለም ኡስታዝ ሊሆን ዋጅብ የሆነውን ሰላት እንኳን የማይሰግድ ግለሰብ መሆኑን የደረስኩበት ታዲያ እነሱ አሁን ዛሬ ላይ እዚያ ጋር ሄደው በግላዊ ጉዳይ ግላዊ ፍላጎትን ለማሟላት እዚያ ጋር ቆመው የሚናገሩትን ንግግር የኔና የናንተ ልጆች እኛስ ብንሆን ከዚህ በኋላ የምንኖረውን እድሜያችንን ለምንድነው ዘላለም ዓለማችንን ስንጠይቅ የነበረውን ጥያቄ ዛሬም ድረስ መጥቶ በእነሱ ምክንያት ጥያቄው ላይ እንቅፋት የሚሆኑበት እነኚህ ወንድሞቻችን በነገራችን ላይ ሙሉ ስማቸውን መንገር ይቻላል በእርግጠኝነት አንዱ ወንድማችን ስሙ በጣም የገነንና የሚታወቅ ሰው ስለሆነ ስሙን ከጠቀስኩኝ ብቻ በቂ ነው ይሄ ወንድማችን ስሙን መጥቀስ አያስፈልግም ምክንያቱም የሚታቀብ ከሆነና ይሄንን ሐሳቡ ሙሉ በሙሉ የሚተው ከሆነ ምክንያቱም ስምምነቱ እስካሁን ድረስ ስላላለቀ አሁን እያደረገ ያለውን ነገር ትቶ ሙስሊሙ ማህበረሰብ እየጠየቀ ያለውን ጥያቄ እንቅፋት ከመሆንና ሄዶ እዚያ ጋር ነገሮችን ከማበላሸት ይልቅ
ከሙስሊሙ ጎን ቆሞ የሚደግፍ ከሆነ ማሻአላህ እኛ ከሱ ጋር ምንም ጉዳይ የለብንም ከወንድማችን ጋር። የኛ ጉዳይ ግን የሙስሊሙ ማህበረሰብን ጥያቄ እንቅፋት የሚሆንበት አንዳችን ምክንያት የለውም ነው። አይ እንቅፋት ሆናለ የሚል ከሆነ ደግሞ ችግር የለውም። ይሄ ቪዲዮ ብቻ አይደለም፣ ከዚህ በኋላ የሚቀዱ ቪዲዮዎችን በአጠቃላይ ለታሪክ ይቀመጣሉ። በታሪክ ደረጃም የትኛው ሙስሊም ከዚህ በኋላ መጥቶ በዚህ መስአላ ጉዳይ ላይ አሁን በሚነሱት ጥያቄዎች ላይ በኒቃብ ጉዳይ ላይ በሂጃብ ጉዳይ ላይ በሰላት ጉዳይ ላይ በካላንደር ጉዳይ ላይ እና ከዚህ ውጭም ባሉ ጉዳዮች ላይ ጉዳዩን ባስታወሰ ቁጥር አላህ ምስክሬ ነው እየተረገማችሁ እንደምትቀጥሉ እወቁ እነኚህ ወንድሞቼ። ምክንያቱም ሙስሊሙ ማህበረሰብ ለዘመናት እየጠየቀ ያለውን ጥያቄ ለሆነ ነገር ብቻ አናውቅም፣ ምክንያቱን አላሁ አዕለም፣ ለሆነ ነገር ብቻ ማህበረሰቡ ፊት ለፊት ቆማችሁ እየተቃረናችሁ ነው ያላችሁት። አላህ ፊት የምትመልሱትን መልስ ብታዘጋጁ መልካም ነው። ማህበረሰቡም ደግሞ ስማችሁን አንድ በአንድ ይነገራል። በነገራችን ላይ ይህን ነገር የማትተዉ ከሆነ ምክንያቱም ኢንፎርሜሽን አሁንም እንደምደረሰኑላ ወደፊትም ይደርሰናል በእርግጠኝነት ቢኢዝኒላህ ተዓላ። ኢንፎርሜሽን ሲደርሰንና ነገሩ ላይ የሙጥኝ ብላችሁ እስከ መጨረሻ ድረስ የምትቀጥሉ ከሆነ ወላሂ አላህ ምስክሬ ነው ስማችሁን አንድ በአንድ ጠቅሰን ያ ብቻ አይደለም ከዚህ በፊትም ስትናገሩ የነበሩትን ትላልቅ ስህተቶችን በስመ ኡስታዝ ሚዲያ ላይ ተቀምጣችሁ የተናገራችሁትን ትላልቅ ስህተቶችን ማህበረሰባችን እንዲጠነቀቅ ያ ብቻ አይደለም የናንተም ተግባር ደግሞ ሙስሊሙን ወክላችሁ ሄዳችሁ መናገር ሳይሆን ሙስሊሙን መተናኮልና በተቻላችሁ አቅም የሙስሊሙ ማህበረሰብ ሁሌ የበታቸው እንዲማቅቅ ለማድረግ እንደሆነ አሁን ያለው ማህበረሰብ እንዲያውቅ ቀጣዩ ትውልድን በደንብ አድርጎ እንዲረዳ እናደርጋለን። ምክንያቱም ይሄ እድል የመጣው የሙስሊሙ ማህበረሰብ ጥያቄ ነበሩት፣ እነዚያን ጥያቄዎቹን ያውጣ ተብሎ ነው የመጣው። እናንተ ደግሞ እየወጣ ያለውን ጥያቄ እየመለሳችሁ ነው። ስለዚህ እነኚህ ወንድሞች ከዚህ ነገር ቢታቀቡ መልካም ነው። አይ ከዚህ ነገር አንቆምም፣ ይሄን ነገር እንቀጥልበታለን እስከ መጨረሻው ድረስ የሙስሊሙ ጥያቄ እንቅፋት ነው የምንሆነው። የሙስሊሙን ጥያቄ እንዳይመለስ ሰዎች ወደፊትም እንዲመርጡን፣ ምክንያቱም የምርጫ ጉዳይ አለች። እዚያ ጋር ሰው እየተመረጠ ነው። እዚያ ጋር ተመርጠው ተቀምጠዋል። እነሱ ተመርጠው የተቀመጡበት ቦታ ላይ ነው ይሄን ነገር እያደረጉ ያሉት። ወደፊትም እንድንመረጥ ይሄን ነገር የበለጠ እንገፋበታለን የምትሉ ከሆነ ግን አላህ ምስክራችን ነው። ስማችሁን በደንብ አድርገን ለማህበረሰቡ እነግራለን። ማህበረሰቡ ደግሞ ከዚያ በኋላ ማን እንደሆናችሁ በደንብ አድርጎ በኢዝኒላህ ተዓላ ያውቃችኋል። በዚያ መልኩ ከህዝቡ ጋር ትቀጥላላችሁ ማለት ነው። እድል መጥቷል። ትልቅ እድል አለን። ያ እድል የተዛባውን ታሪክን የምንመልስበትና የምናስተካክልበት ኢትዮጵያ ላይ ያልተሰጠንንና የተነፈግነውን መብታችንን የራሳችንን መብት መልሰን የምናገኝበት እድል ተገኝቶልናል። የውይይት መድረክ ተከፍቶልናል። ይሄንን መድረክ መንግስት ከፍቶ ኑና ተወያዩበት ብሎ አወያዮችም ደግሞ ኑና ተወያዩ ብሎ በር ከፍተው ቁጭ ብለው እየጠበቁ በእነኚህ ወንድሞች ምክንያት ይህ ነገር የሚዛባብን ከሆነ ታሪኩ የሚወቅሰው አሁን ላይ ያለውን ያን ነገር ያመቻቸውን አካል ሳይሆን የተመቻቸውን እድል ያበላሸውንና አፈር የደፋበትን አሸዋ የደፋበትን ግለሰብ ይሆናል ማለት ነው። الله سبحانه وتعالى قطتኛውን መንገድ ይምራን። نسأل الله سبحانه وتعالى أن يستعملنا ولا يستبدلنا وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.